ኑ መጽሐፍ ቅዱስ እናንብብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ክርስቲያን እህቶች፣ ወንድሞች ይህንን ትረካ በምትሰሙበት ጊዜ ያልገባችሁ ነገር ካለ የሃይማኖት አባቶቻችሁን ጠይቁ እንጂ በፍጹም በራሳችሁ መንገድ ለመተርጎም እንዳትሞክሩ። አደራ አደራ አደራ። ክርስቲያን እህቶች ወንድሞች፣ ለሌሎች ክርስቲያን እህቶች ወንድሞች እንዲደርስ ሼር፣ ኮፒ ሊንክ አድርጉት። ኦሪት ዘፍጥረት ምዕራፍ 6። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ መልከ መልካም ሴት ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴት ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶቹን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እነርሱ ሥጋ ናቸውና ዘመናቸውም 120 ዓመት ይሆናል አለ። በእነዚያም ወራት ረዓት በምድር ላይ ነበሩ። ከዚያም በኋላ የእግዚአብሔር ልጆች ወደ ሰው ሴት ልጆች በገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸውን ያስጠሩ ኃያላን ሰዎች ሆኑ። እግዚአብሔር የሰዎችን ክፉ ሥራ በምድር ላይ እንደበዛ የልባቸው ምኞትም ሁል ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርን ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠረሁትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ አራዊት እስከ ተንቀሳቃሽ እስከ ሰማይ ወፍ ድረስም ስለፈጠረኋቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልድ ጻድቅ ፍጹምም ሰው ነበረ። ኖህም እግዚአብሔርን ደስ አሰኘው። ኖህም 3 ልጆችን ሴምን፣ ካምን፣ ያፌትን ወለደ። ምድር በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተመላች። እግዚአብሔር ምድርን እንደተበላሸች ሥጋ የለበሰ ሁሉ በምድር ላይ መንገዳቸውን እንዳበላሹ አየ። እግዚአብሔር አምላክም ኖህን አለው፣ የሰው ሁሉ ጊዜው በፊቴ ደርሷልና ከነርሱ የተነሳ ምድር በግፍ ተመልታለችና እነሆ ከምድር ጋር አጠፋቸዋለሁ። ባለ 4 ማዕዘን የእንጨት መርከብን ላንተ ሥራ፣ በመርከቢቱም ክፍሎች አድርግ፣ በውስጥም በውጭም በቅጥራን ለቅልቃት። መርከቧንም እንዲህ ታደርጋታለህ፣ የመርከቢቱ ርዝመት 300 ክንድ ወርዷም 50 ክንድ ከፍታዋ 30 ክንድ ይሁን። ለመርከቢቱ መስኮት ታደርጋለህ፣ ከቁመቷም ክንድ ሙሉ ትተህ ጨርሳት። የመርከቢቱንም በር በጎኗ አድርግ፣ ታችኛውንም ሁለተኛውንም ሦስተኛውንም ደርብ ታደርግበታለህ። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውሃን አመጣለሁ። በምድር ያለው ሁሉ ይጠፋል። ቃል ኪዳኔን ካንተ ጋር አጸናለሁ። ወደ መርከብ አንተና ልጆችህና ሚስትህ የልጆችህ ሚስቶች ይዘህ ትገባለህ። ከእንስሳ ሁሉ ከተንቀሳቃሽ አራዊት ሁሉ ሥጋ ካለው ሁሉ ካንተ ጋር ትመግባቸው ዘንድ ከሁሉም 2 ወደ መርከብ ታገባለህ። ተባትና እንስት ይሁኑ። ከወፎች ሁሉ በየወገናቸው ከእንስሳም ሁሉ በየወገናቸው በምድር ከሚሳቡ ተንቀሳቃሾች ሁሉ በየወገናቸው ካንተ ጋር ይመገቡ ዘንድ ከሁሉም 2 ወንድና ሴት እየሆኑ ወደ አንተ ይግቡ። ከሚበላውም የመብል አይነት ሁሉ ላንተ ውሰድ፣ ወደ አንተ ትሰበስባለህ። እርሱም ለናንተ ለነርሱም መብል ይሆናል። ኖህም እግዚአብሔር አምላክ ያዘዘውን ሁሉ አደረገ፣ እንዲሁ አደረገ። በምዕራፍ 7 እስከምንገናኝ ድረስ መልካም ቆይታ። ሰላም ሁኑ።